ሰላም እንዴት ናችሁ? ውድ የሊቨርፑል ደጋፊዎች ድምጽ በርካታ ስፖርታዊ መረጃዎችን ወደ እናንተ ይዤ ቀረብኩኝ። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። አርነ ስሎት ከራሱ ደጋፊዎች የበለጠ ክብር ሊሰጠው ይገባል ሲል ጂሚ ካራጋር ተናግሯል። አሰልጣኙ የደረሰበት አንዳንድ ትችቶችና ከበርካታ የሊቨርፑል ደጋፊዎች የሚያገኘው ወቀሳ መጠን ያለፈ ነው ብዬ አስባለሁ ብሏል። ግን እዚህ ጋር ሊሰመርበት የሚገባው ነገር ከተደረገለት ድጋፍ አንጻር ለሊቨርፑል እየሰጠው ያለው ነገር በቂ ነው ወይ የሚለው ነገር ነው እና በፕሪሚየር ሊጉ ወጥ የሆነ አቋምን እያስመለከተን አይደለም። እንዲሁም ሊቨርፑል በዘንድሮ የውድድር ዓመት እኮ የታይትል ኮንቴንደር ይሆናል ተብሎ የተጠበቀ አይነት ክለብ ነበር። ነገር ግን አሁን እያሳየን ያለው ነገር ከዛ የተለየ ነገር ነው። ሊቨርፑሎች በዘንድሮ የውድድር ዘመን እያስመለከቱን ያለው ነገር ሊሻሻል የሚገባ ነገር ነው። ቢያንስ በቶፕ ፎር ማጠናቀቅ ይገባቸዋል። ነገር ግን ኮንሲስተንት የሆነ አቋምን ማሳየት የማይችሉ ከሆነ በቶፕ ፎር ውስጥ ያጠናቀቃሉ የሚለው ነገር እንኳን እንደ ጥያቄ ሊነሳ የሚችል ነገር ነው። ሊቨርፑሎች እንግዲህ በቻምፒዮንስ ሊግ ጉዟቸው ውስጥ በጣም ጥሩ የሆነ ነገርን እያስመለከቱን ይገኛሉ። ጨዋታዎችን እንዲህ በቀላሉ እያሸነፉ ይገኛሉ። አሁንም ይህንን ነገር ማስቀጠል ይኖርባቸዋል። ኦሎምፒክ ማርሴን ያሸነፉበት መንገድ ደግሞ በጣም ድንቅ የሚባል ነው። ጥሩ የሚባል እንቅስቃሴን አሳይቷል። ከነዛም ውስጥ እንግዲህ ጀርሚ ፍሪፖንግ በጣም ድንቅ ብቃትን ማስመልከት የቻለ እንደሆነ ይታወቃል። ቨርጂል ቫንዳይክ እንግዲህ ስለ ድሉ እንዲህ ሲል ተናግሯል። ከዲዘርቢ ቡድኖች ጋር መጫወት ሁልጊዜ ከባድ ነው። ንቁ ካልሆንክ በቀላሉ መስረተው መውጣት ይችላሉ። በአጠቃላይ አፈጻጸማችን በጣም ጥሩ ነው ብዬ አስባለሁ ሲል የሊቨርፑል ተከላካይ ቨርጂል ቫንዳይክ ተናግሯል። አሁን እንግዲህ ሊቨርፑልን በተመለከተ በርካታ የዝውውር መረጃዎች አሉ። እነዛን የማቀርብላችሁ ይሆናል። በዋነኝነት ወይም በመጀመሪያ የምንመለከተው ጉዳይ የአንድሪ ሮበርትሰን ጉዳይ ነው። አንድሪ ሮበርትሰን እንግዲህ ስፐርስን እንዲቀላቀል ስምምነቱ በፍጥነት እንዲጠናቀቅ ፍላጎት እንዳለ ነው እንግዲህ እየተገለጸ የሚገኘው። የተጫዋች መዳረሻው ወደ ቶተናም ይሆናል ተብሎ ይጠበቃል። ስፐርስ እንግዲህ ለሊቨርፑል የግራ ተከላካዩን ሮበርትሰንን በተመለከተ ከፍተኛ ፕሮፖዛል እንዳቀረቡና ድርድሩም በላቀ ሁኔታ እየሄደ እንደሆነ ፋብሪዚዮ ሮማኖ ነው የገለጸው። አንድሪ ሮበርትሰን እንግዲህ ከቦርንማውዝ ጋር ለሚደረገው ጨዋታ በቡድን ውስጥ እንደተካተተ ነው እየተገለጸ የሚገኘው። ነገር ግን ይሄ ተጫዋች መዳረሻው ወደ ቶተናም ይሆናል ተብሎ ነው የሚጠበቀው። ታዲያ ከአንድሪ ሮበርትሰን ወደ ቶተናም የሚሄድ ከሆነ መልካም የሚባል ዜና አለ። እንግዲህ ሊቨርፑሎች የሚኪ ቫንዴቤንን ሁኔታ በሚገባ እየተመለከቱት ይገኛሉ። እንግዲህ የሮበርትሰን ዝውውር የሚያልቅ ከሆነ ሊቨርፑሎች በተከላካይ ስፍራ ያለባቸውን ክፍተት በተለይም ደግሞ ኢብራሂማ ኮናቴ በሊቨርፑል ቤት የመቆየቱ ነገር አጠራጣሪ እንደሆነ ይታወቃልና ሊቨርፑሎች በተከላካይ ስፍራ ያለባቸውን ክፍተት በሚገባ ለመፍታት የሚኪ ቫንዴቤንን ሁኔታ በሚገባ ይከታተሉታል ተብሎ ይጠበቃል። ተጫዋቹ ወደ ሊቨርፑል መምጣት እንደሚፈልግ በግልጽ አሳውቋል። ፍላጎቱ የሊቨርፑል ደጋፊም እንደሆነ ይታወቃልና በቶተናም ቤት እያስመለከተን ያለውን ነገር ሁላችንም እናውቃለን። በጣም ድንቅ ከሚባሉ የተከላካይ ስፍራ ተጫዋቾች ውስጥ የሚጠቀስ አይነት ተጫዋች ነው። በጣም ፈጣን ነው፣ ቀልጣፋ ነው። ሪፍሌክሶቹ በጣም የሚገርሙ ናቸው። እንዲሁም በሪፍሌክሶቹና እንዲሁም ደግሞ ሸርተቴዎቹ በጣም የሚገርሙ ናቸው። ሪስኪ የሆነ ሸርተቴዎችን ይወርዳል፣ ግን ይሳካለታል እና ከቨርጂል ቫንዳይክ ጎን ደግሞ ይህንን እንደዚህ አይነት ብቃት ያለውን ተጫዋች ብታጣምሩ ታስቡት ምን ያህል ድንቅ ብቃቱን እንደሚያስመለክት። ምክንያቱም እየተንኮታኮተ ባለው በቶተናም ቤት ውስጥ እንኳን በሚገባ ብቃቱን ያስመለከተ ተጫዋች እንደሆነ ይታወቃል እና ጥሩ የሚያጣምረው ተከላካይ ደግሞ ቢያገኝ ከዚህም የተሻለ ነገርን ያስመለክተናል ተብሎ ይጠበቃልና የአንድሪ ሮበርትሰን ወደ ቶተናም ሆትስፐር ቢሄድ ምናልባትም የሚኪ ቫንዴቤን ወደ ሊቨርፑል መምጣት እንዲመጣ በር ይከፍትለታል ተብሎ ይጠበቃል። ሌላኛው መረጃ እንግዲህ አንድሪ ሮበርትሰን ወደ ቶተናም የሚሄድ ከሆነ ሊቨርፑል ኮስታስ ሴሚካስን ለማምጣት ይገዳል ተብሏል። ሮበርትሰን ወደ ቶተናም ለመዘዋወር ፍላጎት እንዳለው ለሊቨርፑል ተናግሯል። በሴሚካስ የውሰት ውል ውስጥ ምንም አይነት መደበኛ የመጠባበቂያ አንቀጽ የለም። ነገር ግን ለተጫዋቹ ቅርብ የሆኑ ምንጮች ወደ ሊቨርፑል ለመመለስ እንደሚፈልግ ግልጽ እንዳደረጉ ነው እየተገለጸ የሚገኘው። ተጫዋቹ በሚገባ ወደ ሊቨርፑል መመለስ እንደሚፈልግ ተናግሯል እና ለጊዜውም ቢሆን ይህንን ተጫዋች ያመጡታል። ነገር ግን ሙሉ ለሙሉ ያለባቸውን የመከላከል ችግር ለመፍታት የሚኪ ቫንዴቤን ዝውውር ለመጨረስ ይጥራሉ ተብሎ ይጠበቃል። በእርግጥ ቦታቸው አንድ አይደለም። የሮበርትሰንና የሚኪ ቫንዴቤን ቦታ በተከላካይ ስፍራ ነው እንግዲህ ሚኪ ቫንዴቤን የሚጫወተው። አንድሪ ሮበርትሰን ደግሞ በሌፍት ባክ ላይ እንደሆነ ይታወቃል እና ነገር ግን አሁን ዝውውሩን እንዲያፋጥኑት ያደርጋቸዋል። ማለትም አንድሪ ሮበርትሰን ወደ ቶተንሃም የሚሄድ ከሆነ ሊቨርፑሎች ደግሞ በቀላሉ ይህንን ተጫዋች ለማስፈረም ጥሩ የሆነ ድርድሩ በቀላሉ እንዲከወን በር ይከፍታል ተብሎ ይጠበቃል። ሌላኛው እንግዲህ ባየር ሙኒክ ያን ዲዮማንዴ ለማስፈረም ጠይቆ ውድቅ ከተደረገበት በኋላ የግራ ክንፍ አማራጮችን እያፈላለጉ ሲሆን ኮዲ ጋክፖ በባየር ሙኒክ ውስጥ በተደጋጋሚ ስሙ እየተነሳ ነው ተብሏል። ማክስ ኤብሪኤል የጋክፖ ትልቅ አድናቂ ሲሆን
ባየር ሙኒክ ደግሞ ቡንደስሊጋውን እንደሚስማማው ያምናሉ ተብለዋል። እስካሁን ምንም አይነት ውይይት አልተደረገም። ነገር ግን 75 ሚሊዮን ዩሮ የሚቻል እንደሆነ ይታሰባል ተብሏል። እንግዲህ ኮዲ ጋክፖ ምናልባትም ወደ ባየር ሙኒክ የሚሄድ እድል ይኖረዋል። እንዲሁ ደግሞ የአንዱ ማንዴንም ሊቨርፑሎች ለማስፈረም ፍላጎት እንዳላቸው ይታወቃል። በነገራችን ላይ የአንዱ ማንዴ ወደ ሊቨርፑል መምጣት እንደሚፈልግ በግልጽ ተናግሯል። ከዚህ በፊት የሊቨርፑል ደጋፊ እንደሆነ ሊቨርፑሎች የሚገፉበት ከሆነ በተለይም በክንፍ መስመር ቦታ ላይ በጣም ከፍተኛ የሆነ ክፍተት እንዳለባቸው ይታወቃል ሊቨርፑሎች። ሳላም እንግዲህ ከሊቨርፑል ጋር የመቀጠል ዕድሉ ዝቅተኛ ነው። በዚህ ውድድር ዘመን እንግዲህ ከሊቨርፑል ጋር ይለያያል ተብሎ ይጠበቃል እና አሁን ያለባቸውን ክፍተት ለመሙላት የአንዱ ማንዴን በግራ ክንፍ ቦታ ላይ ለማስፈረም ሀሳብ እንዳላቸው ነው እየተገለጸ የሚገኘው። የማይክል ኦሊሴም ስም ከሊቨርፑል ጋር ሲያዝ እንደነበር እናውቃለን። የአንዱ ማንዴን ግን በቀላሉ ሊቨርፑሎች ሊያገኙት ይችላሉ። ምክንያቱም ፍላጎቱ ወደ ሊቨርፑል መቀላቀል ብቻ እንደሆነ በሚገባ እንዳሳወቀ እናውቃለን። ሌላኛው እንግዲህ የመሃል ስፍራ ተጫዋችም ሊቨርፑሎች እየተመለከቱ ይገኛሉ። ሊቨርፑል እንግዲህ ከርቲስ ጆንስ ክለቡን ከለቀቀ በጥርም ይሁን በክረምት ለአዳም ዋርተን አስፈላጊ እንቅስቃሴዎች ያደርጋል ተብሎ ይጠበቃል። ከርቲስ ጆንስ እንግዲህ ከሊቨርፑል የመልቀቅ ዕድሉ ሰፊ እንደሆነ ነው እየተገለጸ የሚገኘው። ታዲያ ይሄ ተጫዋች ከሊቨርፑል የሚለቅ ከሆነ ሊቨርፑሎች የአዳም ዋርተንን ሁኔታ በሚገባ ይከታተሉታል ተብሎ ይጠበቃል። እንግዲህ ከቦርንማውዝ ጋር ሊቨርፑል 25 ጊዜ የተገናኘ ሲሆን 20 ጊዜ ሊቨርፑል ማሸነፍ ሲችል በ3 ጨዋታ ደግሞ ነጥብ መጋራት ችሏል። 25 ጨዋታዎችን ሲያደርግ 20 ጨዋታ አሸንፏል፣ 3 ጊዜ አቻ ተለያይቷል፣ 2 ጨዋታ ተሸንፏል ማለት ነው እና አሁን ሊቨርፑሎች በሚገባ ይህንን ጨዋታ ማሸነፍ ይገባቸዋል። ምክንያቱም ወደ ቶፕ 4 በሚደረገው ግስጋሴ ውስጥ ይህ ጨዋታ በጣም ወሳኝ ጨዋታ ይሆናል ተብሎ ይጠበቃልና ጨዋታውን ለማሸነፍ ሊቨርፑሎች በጥሩ መንፈስ ላይ እንደሆኑ እየተገለጸ የሚገኘው። በዛሬው ዕለት እንግዲህ ሊቨርፑልን የተመለከቱ ስፖርታዊ መረጃዎችን ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው።